ሰላም የሽቶ ቢዝነስ መጀመር የምትፈልጉ ወይንም ለራሳችሁ ቤት ውስጥ ቀምማችሁ መጠቀም የምትፈልጉ እንዴት አድርጋችሁ በቀላል መንገድ እንደምትሰሩ ኑ ላሳያችሁ። በዋናነት ሽቶውን ለመቀመም የሚያስፈልገን ኦሪጂናል ዘይት፣ ንጹህ አልኮል እና መቀላቀያ ማሽን ነው። ማሽኑ ግን ግዴታ አይደለም፣ በመርፌ መቀላቀል እንችላለን። ግን በማሽን ከሆነ ዘይቱና አልኮሉ በደንብ እንዲቀላቀል ይረዳናል። አሁን እንዴት አድርገን እንደምንቀምም ላሳያችሁ። ለ100 ሚሊ ዘይት 300 ሚሊ አልኮል ያስፈልገናል። ሁለቱን ካደረገን በኋላ ማሽን ላይ አድርገን ቢያንስ ከ2 ሰዓት እስከ 3 ሰዓት ድረስ እንተወዋለን በደንብ እንዲቀላቀል። አሁን 3 ሰዓት ስለሞላው ማሽኑን እናጠፋና በደንብ የሚዘጋ ንፋስ የማያስገባ ጠርሙስ አድርገን ቢያንስ ከ15 ቀን እስከ 3 ወር ለሚሆን ጊዜ ጨለማ የሆነና እርጥበት የሌለው ቀዝቃዛ ቦታ ላይ እናስቀምጠዋለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ፎሎ ማድረግ አትርሱ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ባይ